ሰንዬ ሎተሪ እኮ ደረሰኝ 10 ሚሊዮን ብር። ጸሎቴን ጨርሼ ዞር እንዳልኩ ቤተክርስቲያን በር ላይ ሎተሪ የሚሸጥ ልጅ አየሁ። አንደኛ ዕጣ 10 ሚሊዮን፣ አንደኛ ዕጣ 10 ሚሊዮን ይላል ደጋግሞ። 10 ሚሊዮን ብር አይደለም 10 ብር የማይደርሰኝ እድለ ቢስ መሆኔን አውቀዋለሁ። ለማይደርሰኝ ነገር ምን አደከመኝ ብዬ ዝም ብዬው ልሄድ ስል ጋሽ የመጨረሻ አንድ ፍሬ ናት የቀረችው ወሰዷት። ደግሞ የመጨረሻ ቁጥሯ 23 ነው። 23 ደግሞ ጊዮርጊስ ነው። ጸልየው የወጡት ያሉት ደግሞ ከጊዮርጊስ ቤተክርስቲያን ነው። ትክ ብዬ ሳይወድ ደግሞ የሚደግፉትም ክለብ ቅዱስ ጊዮርጊስ ይመስለኛል አለኝ። አሳቀኝ። ስጠረጥር ግን ኪሎትም 23 ነው ሳይሌም በፊት ቶሎ ብዬ በልሽ ስጠኝ አልኩትና ሰፈር ድረስ በእግሬ ለመሄድ ወስኜ ለታክሲ ብዬ አስኳትን 100 ብር ከኪሴ አውጥቼ ሰጠው። ተመላላሽ ሰራተኛ አለችኝ። አሁን ኑሮ እየደቆሰኝ ሲመጣና የምከፍላት ሳጣ በቃ ሰናይት ካም በኋላ የምከፍልሽን ብር ስለሌለኝ አትምጪ አልኳት። ቆጣለችና ምን ነው ባለ ሰዓት እጥፍ ስትከፍለኝ ኖረ አሁን አጣህ ነጣ ብዬ ትቼ ብሄድ ግፍ አይሆንም እንዴ ብላ ገሰጸችኝ። ለራሱ ያስፈጨችውን ሽሮና በርበሬ ሳይቀር ከቤት ቋጥራ ይዛልኝ ትመጣለች። ልብሴን ታጥብልኛለች፣ ቤቴን ታጸዳልኛለች። መልካም ሰው ናት ሰናይት። ስዕል አድኖ ስር ተንበርክኬ እንደውም መብርሃን ይሄ ሎተሪ የሚደርሰኝ ከሆነ ለክብርሽ መግለጫ ጃንጥላ አስገባለሁ ካልኩ በኋላ ራሴን ታዘብኩት። እረ ምን አይነት ስቁንቁን ነኝ! 10 ሚሊዮን ብር ደርሶኝ ጃንጥላ ማስገባው አልኩና ይሄ ሎተሪ የሚደርሰኝ ከሆነ የዛኑ ቀን 100 ሺህ ብር አስገባለሁ ብዬ ተስዬ ከቤት ወጣው። እጣውን የቆረጥኩበት ቦታ እንደደረስኩ ሎተሪ ሸጠልኝ ልጅ አገኘሁት። ሲያየኝ ፈገግ አለና እጣው የሚወጣበትን ቀን ጠብቀው ከተፋሉ አይደል ጋሼ፣ በሉ እስቲ ሎተሪውን አምጡ ሊውሎት አለኝ። ቁጥሩን የጻፍኩበትን ወረቀት ከኪሴ ውስጥ አውጥቼ ሰጠሁት። ልጅ ወረቀቱን ካየ በኋላ ጉርሻ እንደሚጠብቅ ሰው አፉን ከፍቶ ቀረ። ምንድነው አንተ ችግር አለ እንዴ አልኩት። ኧረ ጋሼ ሎተሪው ደርሶታል ሚሊዮነር ሆነዋል ብሎ እንደ ዘንዶ ላይ ተጠምጥሞ አቀፈኝ። በትግል ካላቀቅኩት በኋላ እስቲ ደግመው ቁጥር ተሳስተ እንዳይሆን አልኩት። ይሄው ከፈለጉ ራሱ ይው ብሎ ማውጫውን አሳየኝ። የኔ ቁጥርና ዕጣ ማውጫው ላይ ያለው ቁጥር ተመሳሳይ ነው። የድህነት ቀንበር ከላይ ተሰባብሮ ሲወርቅ ታየኝ። ሎተሪ ሻጩን ከስራ ፈፍ አድርጌ አንስቼ ያቀፍኩትና በደስታ ከዘለልኩ በኋላ የተጣደፍኩ ወደ ቤት ሄድኩ። ቤት እንደደረስኩ በፍጥነት ሎተሪውን ያስቀመጥኩበትን ሸሚዝ መፈለግ ጀመርኩ። ቁምሳጥኑን መሳቢያውን አተራመስኩት። ድንገት ሰናይት ከውጭ ገባችና በስማም ምን ጠፍቶ ነው አንተ ለፍቼ ያስተካከልኩትን ቤት እንደዚህ ያተራመስከው አለችኝ። ሰንዬ ሎተሪ እኮ ደረሰኝ 10 ሚሊዮን ብር ብዬ አቀፍኳት። በልልታ ቤቱን አቅልጣው ከተረጋጋች በኋላ ሰንዬ ሎተሪውን ያስቀመጥኩት የአስኬሩ ሸሚዝ አለ አይደል? እሱ ደረት ኪስ ላይ ነው። ሸሚዙን አጥቼ እኮ ነው ቤቱን ያተራመስኩት። የት አለ አልኳት። መርዶ እንደሰማ ሰው ጭንቅላቷን ያዘች። ደነገጥኩ። እንዴ ምን ሆነሽ ነው ጭንቅላትሽን ያሽው? ችግር አለ እንዴ? ጭንቅላቷን እንደያዘች ቅድም እኮ ወጥ ልሰራ ብዬ ድስቱን ሳየው ቂጡ ስለተቀደደ ሸሚዝን አውጥቼ ለለዋጭ በድስት ቀየርኩት አለችኝ። ህልም የምታወራ መሰለኝ። ሳላስበው እዛው የምልክት ቋንቋ ማውራት ጀመርኩ። እንዴ አፌ ተሳሰረ። በሐሳቤ የሰበርኩት የድህነት ቀንበር መልሶ እኔኑ ሰበረኝ። ጭንቅላቴን እንዳያስኩ ወደ አልጋ ሄድኩና ቁጭ ሱቅ ለመሄድ ከቤት ስወጣ በሬ ላይ ሙሉ የልዋጭ ዕቃ ተቀምጦ አየሁኝ። እቃዎቹ ላይ ሸሚዜ አለ። ሎተሪን መለሰልኝ እንዴ ብዬ በድንጋጤ ሸሚዜን አነሳሁትና እጄን በፍጥነት ወደ ደረት ኪስ ውስጥ ሰደድኩ። ደረት ኪስ ውስጥ ግን የነበረው ሎተሪ ሳይሆን ወረቀት ነበር። ወረቀቱን ከፍቼ አነበብኩት። ከሁለት ያጣ እንዳትሆን ብዬ ነው። ልዋጭ እየሰራ ሕይወትን ቀይር ይላል።